ጎዶሎ ይባል ነበር። ለምን 9 ብላችሁ ጠይቃችኋል? እንደዚህ ነው። 9 ፕላኔቶች ነበሩ በእኛ ስርዓተ ፀሐይ ውስጥ። ለዛም ነው ዓለም 9 ጎዶሎ የሚባለው። አሁን ግን ከ9 ወደ 8 ቀንሷል። አንዷ የት ሄደች? የት ገባች? ዓለም 8 ሆነች። እንዴት መሰላችሁ? ያው በፊት እንደምታውቁት ከ9 ፕላኔቶች ፕሉቶ ተቀነሰች። ፕላኔት አይደለችም ተባለች። ፕላኔት ካልሆነች ታዲያ ምን ሆነች? ምን አደረጓት ካላችሁ ድንክ ፕላኔት። አዎ ድንክ ፕላኔት ወይም ድዋርፍ ፕላኔት። ዛሬ ስለ ድዋርፍ ፕላኔት ነው የማወራችሁ። ብዙዎቻችሁ ስለ ድዋርፍ ፕላኔት ስራልን ብላችሁ በኮሜንት አስቀምጣችሁልኝ ነበር። ይኸው ይዤላችሁ ቀርቤያለሁ። አዲስ ከሆናችሁ ለዚህ ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ጋብዛችኋለሁ። ድንክ ፕላኔት ወይም ድዋርፍ ፕላኔት የሚባለው ነገር አሁን በቅርብ ነው የመጣው። እንደ አውሮፓውያን አቆጣጠር በ2006 ዓ.ም የዓለም አቀፍ አስትሮኖሚ ህብረት የተወሰኑ አካላትን ድዋርፍ ፕላኔት ብሎ አጸደቀ። በኋላም በ2008 ዓ.ም ደግሞ 5 የስርዓተ ፀሐይ አካላትን ድዋርፍ ወይም ድንክ ፕላኔት ብሎ ሰይሟል። ወደ ድንኮች ሳንገባ ለምን ከፕላኔት ተለይተው ድንክ እንደተደረጉ ምክንያቶችን እንይ። የመጀመሪያው መጠነኞች ያም ማለት ስርዓቱን ጠብቆ ነው። ሁለተኛው ደግሞ የሉል ቅርጽ ወይም ራውንድ ሼፕ የሚለው ነው። ሶስተኛው ደግሞ ዊርድ ኔበርሁድ የሚባሉ ነገሮች ከሌላቸው ፕላኔት ሊባሉ አይችሉም። ስለዚህ ድንክ ብለናቸዋል ተባለ። በተዘዋዋሪ ደግሞ ድዋርፍ ፕላኔት ለመባል በፀሐይ ዙሪያ የሚዞር በቂ መጠነ ቁስ ያለው ወይም የስበት ያለው ከሉል ጋር ተራቢነት ያለው የሚሉት ናቸው። እነማን ናቸው? 5 ድንክ ፕላኔቶች። የመጀመሪያው ሴረስ። ሴረስ በአስትሮይድ ቤት ውስጥ የሚገኝ ብቸኛ ፕላኔት ነው። ዲያሜትሩ 952 ኪሎ ሜትር ይሆንና በቅርፊቱ ወይም በክረስቱ ውስጥ የውሃ በረዶ አለ። በ2014 ዓ.ም ዩሮፕ ስፔስ ኤጀንሲ በመንኮራኩሩ አማካኝነት የህዋትነት መኖሩን አረጋግጧል። ሴረስ በራሱ ዛቢያ ያለው ለመሽከርከር 9.1 ሰዓት ይፈጅበታል። በፀሐይ ዙሪያ አንድ ጊዜ ለመዞር 4.6 ዓመት ይፈጅበታል። ምንም አይነት ጨረቃ የላትም። በ19 ዓመተ ምህረት ነው የተገኘችው። ኤሪስ ሌላኛው ድዋርፍ ፕላኔት ነው። ይህና ሌሎች 3 የምናያቸው ደግሞ በኩይፐር ቀበቶ የሚገኙ ሲሆን ኤሪስ ናይትሮጅን እና ሚቴን በውጫዊ አካሉ በብዛት ይገኝበታል። ኤሪስ አንድ የራሱ ጨረቃ አለው። ዳይሶኖሚያ ትባላለች። ማይክል ብራውን፣ ቻርትሪጅ፣ ሊንከን ሮቢን ዊትስ በ2003 ዓመተ ምህረት ነው ያገኙት። ኤሪስ በራሱ ዙሪያ አንዴ ለመዞር 25.9 ሰዓት ይፈጅበታል። እንዲሁም ዲያሜትሩ 2326 ኪሎ ሜትር ነው። በፀሐይ ዙሪያ አንዴ ለመዞር 67.84 ዓመት ይፈጅበታል። ሃኦሚያ በጣም ፈጣን ድዋርፍ ፕላኔት ነው። ባለቤት እንጂ ልትሉት ትችላላችሁ። በጣም በፍጥነት ነው የሚሽከረከረው። በዚህም ምክንያት ለየት ያለ ቅርጽ አለው። በጣም ሞላላ ነው። 1/3ኛንም የፕሉቶን ያክላል። በ2004 ዓመተ ምህረት ነው የተገኘው። ሃኦሚያ 2 ጨረቃዎች አሉት። በራሱ ዛቢያ አንዴ ለመሽከርከርም 3.9 ሰዓት ይፈጅበታል። በፀሐይ ዙሪያ አንዴ ለመዞር 43.19 ዓመት ይፈጅበታል። በ2003 ዓመተ ምህረት ነው የተገኘው። ሜኪሜክ ልክ እንደ ሃኦሚያ የቅርብ ጊዜ ግኝት ናት። በራሱ ዛቢያ አንዴ ለመዞር 22.5 ሰዓት ይፈጅበታል። ፀሐይን ለመዞር ደግሞ 305.3 ሰዓት ይፈጅበታል። ምንም ጨረቃ የላትም። በ2005 ዓመተ ምህረት ነው የተገኘችው። ፕሉቶ የ90ዎች ከሆናችሁ ታውቋታላችሁ። በቪዲዮ መጀመሪያ እንዳየነው ፕላኔት ነበረች። የዛሬውን ያደርግባትና ትልቋ ድዋርፍ ፕላኔት ሆናለች። ወድቃ አልወደቀችም። እንዲሁም 5 ጨረቃዎች አሏት። በራሷ ዛቢያ አንዴ ለመሽከርከር 6.4 ሰዓት ይፈጅባታል። እንዲሁም ፀሐይን ለመዞር 247.9 ዓመት ይፈጅባታል። በነገራችን ላይ ኩይፐር ቀበቶ ቢዳሰስ ከ200 በላይ ድዋርፍ ፕላኔቶች እንደሚገኙ እንዲሁም ከኩይፐር ቀበቶ ውጭ ቢዳሰስ ደግሞ ከ10,000 በላይ ድዋርፍ ፕላኔቶች ሊገኙ እንደሚችሉ ጥናቶች ያመለክታሉ። እንዲህ በትንሹ ስለ ድዋርፍ ፕላኔት አየሁ። ቪዲዮን ከወደዳችሁት ላይክ በማድረግ እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ሼር እንድታደርጉ እንጠይቃችኋለን። ሰላም ሁኑ።